ሰላም ናችሁ? አያችሁልኝ ከእግዚአብሔር ጋር ሲያያይዘ ወቆሽ እግዚአብሔር የሁላችንም ጠባቂ ነው። ነገር ግን ቃሉ ሊፈጸም ግድ ነው። አንዱ ሰጠን ጸጋ እዚህ ምድር ላይ ኑሮ መሞት ነው እንደሆነ አይቀርልን። የፈለገ በጥርሳችን ብንይዘው ሞት አይቀርልንም ቃል ኪዳኑ ስለሆነ የፈለገ ቢሆን እግዚአብሔር ይጠብቀኛል ብሎ ዝም ብሎ ስትኖር እውነታው ልክ ኢንሹራንስ ሲመጣ ነው እንጂ እግዚአብሔር ይጠብቀኛል የምንለው ለምሳሌ እንዳይበርድ ልብስ ትለብሳለህ አይደለ? ብርድ እንዳይዝ እንዳይመታክ ወይ ደግሞ ጫማ ታረጋለህ አይደለ? ራስን ለመጠበቅ አንድ ነገር ወቅቶ ቲታነስ እንዳይዝ ትጠብቃለህ። ስትበላ ልቦና ያውቀዋል። መቼ ዝም ብለህ ጃንክ ፉድ የምትበላ ከሆነ ያ የምታስገባው ምግብ ጠብቆ ሃርት አታክ እንደሚያመጣ ከጊዜ በፊት እንደምትሞት ታውቃለህ። በገዛ ፍቃዳችን በመኪና ስትሳፈር ለፍጥነቱ ብለህ ነው አይደለ? በመኪና የምትጠቀመው ያ ነገር የያዘው ሆርስ ፓወር ጥቅም እንዳለው ሁሉ ጉዳት አለው። አንድ ቀን ብትጋጭ ልትጎዳ ኢንጁሪ ልትሆን ትችላለህ፣ ልትሞት ትችላለህ። እያንዳንዱ የሰው ልጅ የፈጠርነው ራሱ የተለያዩ የመሞቻ መንገዶች አለን። ሚሊየን ሪዝን ይሄ ሁሉ ቴክኖሎጂና ህይወታችን ያቀለለልን ነገር በሙሉ በዛው ልክ ደግሞ በስርዓቱ ማኔጅ ካላደረግነው ህይወታችን ሊያሳጥረን፣ ህመም ውስጥ ልንወድቅ እንችላለን፣ ልንሞት እንችላለን። ስፔሻሊ ቤተሰብ መስርተን ስንኖር ለአቅመ አዳም ደርሻለሁ፣ ለአቅመ ሔዋን ደርሻለሁ፣ ራሴን ቴኬር አደርጋለሁ ብለን ልጅ ይዘን ስንመጣ እዚህ ምድር ላይ ካለ አቅማችን ሞርጌጅ ስንገዛ ቤት ኪራዩ ምግቡ ምናምን ያ ሁሉ ወጪ ገንዘብ ነው የሚያስወጣው። ስለዚህ ፋሚሊ መስርተን እግዚአብሔር ያውቃል ብለን ስንቶ ነውር ነው። ራሴን ችያለሁ ኃላፊነት ተሰምቶኛል ብለን እዚህ ምድር ላይ አምጥተን ያ ሁሉ ዳውስ ገብተን ከዛ ደግሞ ለህዝቡ ህዳው ላይ ጥለን መሄድ ደስ አይልም። ለቤተሰብ ጥሎ መሄድ ለምን we have እግዚአብሔርም እሱ ጸጋውን ሰጥቶናል። እዚህ ምድር ላይ የምናስተዳድርበትን ማኔጅ እንድናደርግ በስርዓት ሁሉ ነገር ማኔጅ እንድናደርግ ዶሚኔት እንድናደርግ እቺን ምድር ተሰጥታናለች። ስለዚህ እኛም ሪስፖንሲቢሊቲ ያለብን ኃላፊነታችንን ሳንወጣ ሳንጥር በተሰጠን እቺን ጸጋችንን በስርዓቱ ሳንጠቀም እግዚአብሔር ያውቃል ብሎ ማለት እግዚአብሔር መፈታተን ነው የሚመስለኝ። እንደውም አዘር ሳይድ መፈታተን ነው የሚመስለኝ። እኔ የሚመስለኝ እግዚአብሔርን የሚያምኑና እውነቱንና ቃሉን የሚያውቁ ሰዎች ይመስሉኛል ላይፍ ኢንሹራንስ የሚገቡ they know አንድ ቀን እንደሚሞቱ። ለምን ቃል ኪዳኑ ስለሆነ ጥበቃው ስለቆመ አይደለም ምን ሞተው እስቲስ ቃል ኪዳን ስለሆነ ብቻ ነው። ግን ያኔ እስቲል እዚህ ምድር ላይ ያሉ ሰዎች ኪራይ አለባቸው፣ ምግብ አለባቸው፣ ልብስ አለ፣ ትምህርት ቤት አለ፣ ብዙ ነገር አለ። እዚህ ያሉ ቤተሰቦቻችን ቴኬር መደረግ አለባቸው። እኛ ሁለተኛው ዓለም ላይ ስንሄድ ኤኒዌይስ አንተ ወገራህ አቆመሽ ቴኬር ኦፍ ዩርሰልፍ እና ኃላፊነት ሰላይ ፍቅላይ ደህና ሁኑ።